በዛሬው ቪዲዮ ለልጅ የተሰኘው የቤተሰብ ተከታታይ ድራማ ላይ አይሴጉልና ፖይራዝ ፍቅር ጀመሩ፣ ተሳሳሙ። ሴማ በመጨረሻ ደረሰችባቸው። ቪዲዮና ፎቶ አስነሳቻቸው። ባህሪ ስለ ጉዳዩ አወቃ። ሳዳትን ነብስ እንዳጠፋ የሚያሳየው ሲዲ ባህሪ እጅ ገባ የሚሉትና ሌሎችም አስደንጋጭና አጓጊነቶችን ቅርብ ያለው ወደ ጓጉቲን ታለፍኩ። ፖይራዝ ልጁን ህፃኑን ማለትም ደግሞ ሲናንን ከፖሊስ ጣቢያ ሊያወጣው ሲሞክር እንዲየው አልፈልገም ሲል ይናገራል። ይህን ያደረገበት ዋነኛ ምክንያት ሳዳትን የተባለው የፖይራዝ ወይንም ደግሞ የባህሪ ትክክለኛ ልጅ አያቱን ስለደበደበበት ነበር። የሲናን አያት ደብድቦታል። በዚህ የተነሳ ህፃኑ ሲናን አባቱ ፖይራዝን ጠልቶታል። ምንም እንኳን ከፖሊስ ጣቢያ ይዤ ልውጣ ቢለውም ፈጽሞ እምቢየው አሻፈረኝ በማለት ህፃኑ እንደማይወጣም ሲነግረው በተፈጠረው ነገር ፖይራዝ በጣም ተናዶ ሳዳቲንን ለማጥቃት ሁሉ እስከሚደርስ ድረስ ይደርሳል። በሌላ በኩል ደግሞ ህፃኑ ሲናን ለአይሴጉል ደውሎላት ነበር። አይሴጉልም ወደዛ ስፍራ ደርሳ ነበር። ግን እንደሚያሳዝን ሁኔታ አይሴጉል እዛ ትድረስ እንጂ አይሴጉል የተመለከተችውን ነገር ማመን አልቻለችም። ምክንያቱም ደግሞ ሴማንና እንዲሁም አባቷ ባህሪን እዛ ፖሊስ ጣቢያ ውስጥ ተመለከተቻቸው። ሲናን ብቻ ሳይሆን ፖሊስ ጣቢያ ውስጥ የነበረው በሌላ በኩል ቤተሰቦቿም እንደነበሩ ስታውቅ ወዲያው ማንም ሰው ሳያያት ተደብቃ ለመውጣት ትሞክራለች። ግን በዚህ መካከል ፖይራዝም ሆነ እንዲሁም ባህሪ በሰዓቱ አንድ ላይ ስለሆኑና መሆናቸውን ፈጽሞ አታውቅም ነበር። ፖይራዝም ሳዳቲንን እንዴት እንደዚህ ታደርጋለህ? ህፃኑ እያለ ልጄ እያለ እንዴት እንደዚህ ታደርጋለን ብሎ ሲጠይቀው ባህሪን በጣም ተበሳይቶ በሳዳቲን ስራ እሱን እቤት የምናወራ ይሆናል። ሳዳቲን ያደረገው ነገር ምንድን ነው ሲሉት እሱ ምንም እንዳላደረገና ይህንን ሁሉ ነገር ያደረገው የሲናን አያት የተባለው ጋዜጠኛው መሆኑንም ይናገራል። ጋዜጠኛውን ከመጣ በኋላ ማን ሳዳቲን እንደሚያስወጣው እናያለን። ምክንያቱም እሱ እኔ ላይ ጥቃት አድርሷል ሲልም ይናገራል። በሌላ በኩል ደግሞ ከዚህ በኋላ ፖይራዝ ሲናን የሚባል ህፃን ጋር ብትደርስ የእውነት ላሉ አለቀም ሲል እሱን እዛው ወዲያው እጁን ይቀስርበታል። በዚህ ሰዓት ላይ ባህሪ ተስማምተን ሁሉም ነገር ብንፈተው ሰላም ይሆናል ሲልም ወዲያው የሲናንን አያት ይለምነዋል። ይህ በእንዲህ እንዳለ አይሴጉል ደግሞ ስለ ሲናን ጉዳይ ለማወቅ ለፖይራዝ ትደውልለታለች። እሱም ፖሊስ ጣቢያ ውስጥ መሆኑንና የተፈጠረውን ነገር ራሱ መፍታት እንደሚችል አይሴጉል እንደማይፈልጋት አሁን ለጥቂቱም ቢሆን ይነግራታል። እሱ ይህንን ያደረገ ያለው ሴማንና እንዲሁም ባህሪን እንዳታገኝ ነው። ግን እሱ አስቀድማ አግኝታቸው ወጥታ ነበር። ሴማ ባላት ጠበቃና ባህሪ ባለው ትልቅ ችሎታና ሀብት ዝና የተነሳ በመጨረሻ ሳዳቲንን ሊያስወጡት ይችለዋል። በሌላ በኩል ደግሞ ባህሪና እንዲሁም ሰዎቹ ወደ ቤት ውስጥ ሲመለስ በድንገት አንድ ዲስፒዮ ላይ ማለትም ጠረጴዛው ላይ አንድ ሲዲን ያገኛል። ያ ሲዲ ደግሞ ልጁ ሳዳቲን የሰራው ወንጀል ነበር። ያ ሲዲ እንዴት ወደ ጠረጴዛው ጋር መጥቶ ተቀመጠ? ያንንስ ማን አስቀምጠው? ወዲያውም ይህንን ሲዲ አንቺ ነሽ ያስቀመጥሽው በማለት ሴማን ይጠይቃታል። ሴማም እሷ አለመሆኗንና ግን ይህንን ሊከፍትልን የሚችል ነገር ማምጣት እንደሚችሉ ይነጋገራሉ። በድንገት በራፋቸው ይንኳኳና አንድ ሰው ወደዛ መግባት እንደሚፈልግ ይነገራል። እነሱም ወዲያው እሺ በማለት ወደ ውስጥ ሲገቡ አይሴጉልና ሴማ ደግሞ ተጠራርተው ስለነበር ወደዛ ስፍራ ይመጣሉ። ሴማ ዛሬ አንድ ትልቅ ነገር ልታደርግ ፈልጋለች። አይሴጉልን ማየት የሌለባትን ነገር ልታሳያት፣ ምናልባት ፖይራዝን ወይንስ ደግሞ ወንድሟ ስለሰራው ወንጀል። እስከ ትዕይንቱ ፍጻሜ አብራችሁ ቆዩ። በሌላ በኩል ደግሞ ሳዳቲን በጣም አዝኖ ይገኛል። ምንም እንኳን ከእስር ቤት ቢያስፈቱትም አሁን ነፃ ቢወጣ ግን ደግሞ በድንገት እሱ ክፍል ውስጥ ተቀምጦ የነበረው ሲዲ ጠፍቶታል እና ያ ሲዲ የት እንደሄደ በጣም ደንግጦ የፈለገው ይገኛል። ሚስቱ አለመኖሩንና ጭራሽ ክፍል ውስጥ አለመገኘቱን ስትነግረው በጣም ያብዳል፣ በጣም ይደነግጣል። እናም ምን ተፈጥሮ ሊሆን ይችላል እያለ በጣም እያሰበ ነው። በድንገት ፖይራዝ ተከትሎት ምን ተፈጥሮ እንደሆነ ለማጣራት ሙከራ ለማድረግ ሲሞክር ግን እሱን ያስቆመዋል። እናም አሁን ምን ተፈጥሯል? ፖይራዝ በጣም ፈልጓል፣ ማወቅ በጣም ጓጉተዋል። ሚስቱም ከመጣ በኋላ ምንም ነገር አለመገኘቱንና የተፈጠረው ነገር ይህ መሆኑን ተነግረዋለች። ፖይራዝ በድንገት በራፉን የሳዳቲንን በራፍ ለማንጓጓት ሲሞክር ከፊት ለፊቱ የተደበቀውን ሚስጥርና እንዲሁም ሁለቱ የሚያወሩትን እያንዳንዱ ነገር ማዳመጥ ጀምሯል። ፖይራዝ እዚህ ሚስጥር ውስጥ ሰተት ብሎ ገባ። እርስ በርስ ሲዲ ቤት ሊጠፋ ይችላል እያለ ሚስቱ ላይ ሲጮህባት እንዲሁም ደግሞ ሲበሳጩ መልሶ ሲያቅፋት ሲስማል እያንዳንዱ ነገር በሙሉ ፖይራዝ በቲክቱም ቢሆን በምስል እንኳን ባያይን በደምፅ ይሰማል። በራፉ ጋር ቁጭ ብሎ ስለነበር እያንዳንዱን ነገር ያዳምጣል። ሴማና እንዲሁም ደግሞ ባህሪ አሁን በድንገት ካሉበት ስፍራ በፍጥነት መምጣት ወደ ሲናን አያት ጋር ሂደው ያለውን ነገር ለማውራት ይሞክራሉ። በሌላ በኩል ሳዳቲን በራፉን ከፍቶ ሲወጣ ፖይራዝ መረጃ እያዳመጠ እንደነበር ይገባቸዋል። እናም ሚስቱ የምትሆን ለምንድነው እዚህ ጋር የሆንከው ብለው ሲጠይቁት እሱም ሳዳቲንን ሊጠራ እንደነበርና ምንም የተፈጠረ ነገር አለመኖር ይነግራቸዋል። እናም ጭራሽ የሰለልከን ነው በማለት ሳዳቲንን ሲጠይቀው ፖይራዝም እኔ እንደዚህ አይነት ነገር እንዴት ላደርግ እችላለሁ? ምን አይነት ጥርጣሬ ነው ያለብህ አንተ? የደበቀው ነገር አለ በማለት ፖይራዝ ሳዳቲንን ያውጣጠዋል።
እናም በዚህ ሰዓት ላይ ምንም ነገር የለም በማለት ጉዳዩን በጥቂቱ ቢሆን በፍጥነት ለመፍታት ይሞክራሉ። በሌላ በኩል የሲናን አስተሳሰብና እንዲሁም ደግሞ ጭንቅላት እንዲስተካከል በማድረግ ወዲያው ባህሪ እሱ ጥሩ ሰው እንደሆነና መጥፎ ሰው አለመሆኑን ከሲማ ጋር መጥቶ ለህፃኑ ሲናን ለማስረዳት ሙከራ ያደርጋሉ። ሲናንና ባህሪን በመጨረሻም ይግባባሉ። እናም ምንም አይነት ጥፋተኛ አለመሆኑና የተረጋጋ እንዲሁም ጨዋ በጣም ጥሩ ልጅ መሆኑን እንዲረዱ ለማድረግ ይሞክራሉ። በድንገት ግን አይሲጉልና እንዲሁም ሴማ በስልክ ሲያወሩ እንዲሁም ሲናን በስልክ ሲያወሩ ሴማ ትሰማለች። ሴማ ይህንን ስትሰማ ወደ ኋላ ዙሯ ትመለከተዋለች። እናም ቀጣይ ተጣልተዋል የተባለው ወሬና የፖይራዝና እንዲሁም የአይሲጉል መለያየት እውነት አለመሆኑን ትረዳለች። ስለዚህ ግን እሷ አሁን ፍላጎቷ የእነሱን መከታተልና እንዲሁም ማጥናት ትጀምራለች። እናም በመጨረሻ ወደ ቤታቸው ውስጥ ሰው ትልካለች። ሄዳ ሲናንንም ስትጠይቀው ወዲያው እሱን አልተጣሉም አባዬና ፖይራዝ በማለት ይነግራታል። በዚህ የተነሳ ወዲያውም ፖይራዝ ደግሞ ወደ አይሲጉል ጋር በመሄድ እርሷ ጋር እያወራና እንዲሁም የተጨዋወተ ባለበት ሰዓት ላይ እሷ ደግሞ ሴማ ካሜራማን ትልካለች። እናም እየተፈጠረ ያለውን ነገርና አብረው መሆናቸውና ሁሉም ነገር እንዲያጣራላል ታደርጋለች። በመጨረሻም ተለያይተዋል ብላ እየጠበቀች የነበረችው ሴማ እንዳልተለያዩ ትረዳለች። በድንገት ግን ወደዛ ቦታ ካሜራ የሚያነሳው ሰው ሲመጣ ፖይራዝና እንዲሁም አይሲጉል የተከራከሩ ባሉበት ሰዓት ላይ በድንገት ፖይራዝ አይሲጉልን ከንፈሯን ይስማታል። የፍቅሩ ዓለም እነው ተጀመረ። ከንፈር ለከንፈር ተሳሳሙ። ከዚህ በኋላ ፍቅሩ ደራ። እናም ፍቅራቸው ጀመረ። በመጨረሻም አይሲጉልና እንዲሁም ደግሞ ፖይራዝ ፍቅር ጀምረዋል፣ ሀብለዋል። የሲናን አባትና እናት ሊሆኑ ነው። ህይወትን አንድ ላይ ሊመሩ ነው። በሌላ በኩል ዛፈር መጠጥ እየጠጣ ስለ ስራው እያወራ ይገኛል። እናም ደግሞ አሁን ቀጣይ ስለሚያስገባቸው እጾች በሙሉ አጠናቆ ይገኛል። ባህሪ ስለዚህ ነገር ባያውቅም እንኳን ግን ደግሞ እሱ እጾቹን የህፃናት ዕቃ መሸጫ ውስጥ መጫወቻ ውስጥ አድርጎ እያስተላለፈ ይገኛል። ተመልካቾች ከዚህ በኋላ ባህሪ ይህን ጉዳይ ሲያውቅ እንዲሁም ደግሞ ፖይራዝ ያስቆመው ይሆን የሚለው ለሁላችንም ጥያቄ ነው። አይሲጉልና እንዲሁም ፖይራዝ አሁን አንድ ላይ ተኝተው ይገኛሉ። ፍቅራቸው ደርቷል፣ አለማቸው በርቷል። ይህንን ጉዳይ ሴማ ስትደርስበትና ስታውቅ ምን ታደርጋለች? ሲናንን በስልክ እያወሩ ያስደስቱታል። አንድ ላይ መሆናቸውንም እያጫወቱታል፣ ይነግሩታል። ትንሹ ሲናንን በተፈጠረው ነገር በጣም ደስ ይለዋል። እያንዳንዱን የተነሱትን ፎቶና ሲሳሳሙ የነበረውን ሁሉንም ነገር ለሴማ በፎቶና በቪዲዮ ይደርሳታል። እናም ለሰውየው ብሩን ከፍላ ይህ መረጃ ለሌላ ሰው የሚሰጥ ከሆነና የሚያወራ ከሆነ ግን አንገቱን ብላ እንደምታስገድለው እየነገረችው ለሰውየው እሱ ምንም ነገር አይግባሽ ሲል ይነግራታል። በቃ አሁን ስራን ጨርሰሃል፣ እናም በጣም አመሰግናለሁ ማለት ሴማ ሰውየውን ያባረረችው። አሁን ቀጣይ አይሲጉልንና እንዲሁም ፖይራዝን ለማጣላት የመጀመሪያው ቀለዋን ተስባለች። በሌላ በኩል አብረው ያደሩት ፖይራዝና እንዲሁም ደግሞ አይሲጉል ቁርሳቸውን የተመገቡ ይገኛሉ። እናም ለዛ ነበረ ሴማ አይሲጉልን ወደ ቤት የጠራቻት ከፖይራዝ ጋር እንዲሁም ከባህሪ ጋር አብረው እንደሚሰሩ ልትነግራት። በሌላ በኩል የጠፋው ሲዲ ደግሞ አሁን የሚገኘው ባህሪ ቤት ውስጥ ነው። ቀጣይ ምን ይፈጠራል? ሁላችንም ጥያቄ ነው። እዚህ ጋር ትዕይንቱን አያጠናቀን። ቀጣይ ደግሞ የሚፈጠሩትን ክፍሎች በቀጣይ ፓርቲ ያላችሁ መንቀርብ ይሆናል። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ።